This is the moment Mujtaba Khamenei. እዚያ ፋርስ ምድር በቴህራን ከተማ አንድ እናትና አባቱን በአንድ ጊዜ የተነጠቀ ልጁን ሚስቱንና እህቱንም ያጣ የ56 ዓመት ጎልማሳ የኢራን የመጨረሻው ስልጣን ወደ ሆነው ማማ እንዲወጣ ተደርጓል። አባትና እናቱን ሚስቱንና እህቱን ልጁንም የቀጠፉት ጠላቶቹ ግን ቁጣቸው አንዳች አልበረደም። እኛ ያልፈቀድንለት ሰው ከዚህ በኋላ በኢራን ምድር ስልጣን አይኖረውም ሲሉ የነበሩት ዋሽንግተንና ቴል አቪቭ አሁን የተደመጡ አይመስልም። ኢራኖች ስርዓት ይቀጥላል ብለው የሟቹን አያቶላህ ልጅ ተተኪ አድርገው ይፋ አድርገዋል። አዎ ከቀናት በፊት የተገደሉት የአያቶላህ ኻሜናይ ሁለተኛ ልጅ ሞጅታባ ሶስተኛው የኢራን ፍጹማዊ መሪ ሆነው ከአባታቸው አልጋ ላይ ነግሰዋል። ሞጅታባ ሹመት ያዳብር የሚል አጀብ እንኳን ለዚህ አበቃህ የሚል እልልታ ከኢራን ሕዝብ እየጎረፈላቸው ነው። እንዲያም ሆኖ በአባትና እናት ደም በአብራክ ክፋይ ሞት በሚስትና እህት መስዋዕትነት የተገኘ ስልጣን ነውና የሚያስፈራ እንጂ የሚያኮራ ሊሆን አይቻለውም። ሞጅታባ ኻሜናይ ግን የአባታቸውንና የሌሎች ቤተሰቦቻቸውን ሕይወት የወሰደውን መንበር ተቀብለውታል። ደግሞም የኢራንን ጓዳ ጎድጓዳ እንከታተላለን የሚሉ ሰዎች አዲሱ ጠቅላይ መሪ ከአባታቸውም የከፉ ናቸው ብለው እየተናገሩ ነው። ጥያቄው እዚህ ጋር ነው። በእርግጥ በኢራን እስላማዊ አገዛዝ ውስጥ የእሳት ልጅ አመድ ሊሆን እንደማይችል እየታወቀ ደግሞም የአባቴ መንፈስ ኢራንን መምራቱን ይቀጥላል ብሎ ሲናገር አሜሪካና እስራኤል ተመሳሳዩን መንፈስ ለማንገስ አዛውንቱን አባት መግደል አይጠበቅባቸውም ነበርና ይህንን በዝምታ ያልፉታልን? እስራኤሎች በዚያ የ12 ቀናት ጦርነት ካሳዩ